አሁን ደግሞ የምናየው 2.5 HDD ኢንተርናል ኬዝ ነው። ይሄ ኢንተርናል ኬዝ ጥቅሙ ምንድነው? እንግዲህ በተለያየ መልኩ ላፕቶፕ ዳሜጅ ሊሆንብን ይችላል። ምናልባት ሰደንሊ የፓወር ችግር ኖሮት ወይ ደግሞ የቦርድ ችግር ሲኖረው ኦር ደግሞ ቶታሊ ላፕቶፑ በማይሰራበት አይነት ሁኔታ ላይ ሲሆን ብዙ ሰዎችን የሚያስጨንቅ አንድ ጉዳይ አለ። ያም ማለት ፋይላችንን እንዴት አድርገን አክሰስ እናደርጋለን የሚለው ነው። ለዛ መፍትሄ የሚሆነው ይሄ ነው። ፋይላችንን አክሰስ ለማድረግ HDD ሃርድ ዲስክ ኬዝ አለ። በኬዞች እንግዲህ በተለያየ መልኩ በተለያየ ብራንድ አለ። እዚህ ጋር የምታዩት እንግዲህ 2.5 ኤክስተርናል HDD ማድረጊያ ነው። እንግዲህ እንደምታዩት እዚህ ጋር ማሳያችሁ የላፕቶፕ ሃርድ ዲስክ ነው። ማንኛውም የላፕቶፕ ሃርድ ዲስክ ሳይዛቸው ይሄንን ነው የሚያክለው። ይሄንን የላፕቶፕ ሃርድ ዲስክ እንግዲህ ፋይላችንን የተለያዩ ስታፋችንን ሁሉን ነገር የሚይዘው ሃርድ ዲስክ ውስጥ ነው ማለት ነው። ይሄ ሃርድ ዲስክ ውስጥ የተያዘ ፋይል ኖርማሊ ሮም ውስጥ እንዳለ ፋይል ነው። ሪድ ኦንሊ ሜሞሪ ውስጥ እንዳለ ፋይል ነው ማለት ነው። ፋይላችን አይጠፋም። ብዙ ጊዜ ከስተመሮቻችንን የሚያስጨንቀን ኮምፒውተራቸው ዳሜጅ በሚሆንበት ጊዜ አብሮ ፋይሉም ዳሜጅ የሚሆን አይነት መልኩ ነው የሚመስላቸው፣ ግን ነው ፋይሉ አይጠፋም። እዚህኛው ሃርድ ዲስክ ውስጥ ነው የሚቀመጠው። ሃርድ ዲስኩ ቶታሊ ዳሜጅ እስካልሆነ ድረስ ፋይላችን እዚህ ውስጥ ይኖራል ማለት ነው። ይሄንን ፋይላችንን እንግዲህ በሌላ ኮምፒውተር ወይ በሌላ ላፕቶፕ አክሰስ ለማድረግ ለመጠቀም የግድ እንደዚህ አይነት ኤክስተርናል ማድረጊያ ኢንክሎዥሮች ያስፈልጉናል ማለት ነው። አሁን እንደምታዩት ከኢንክሎዥሩ ውስጥ አውጥቼ ሃርድ ዲስኬንም ኮኔክት አድርጌ ኬብሉንም ኮኔክት አድርጌዋለሁ። የኬብሌ ስፒድ 3.0 ነው ማለት ነው። ያ ማለት አሁን ቴክኖሎጂው የደረሰበት ስፒድ ነው ማለት ነው። በዩኤስቢ ኬብል 3.0 ማለት ያው ስፒዱን ነው የሚያሳየው፣ የዳታ ስፒድ። ኖርማሊ እዚህ ኮምፒውተሬ ላይ ዴስክቶፕ ኮምፒውተር ላይ በመሰካት ፋይሌን በቀላሉ አክሰስ ማድረግ ይችላለሁ ማለት ነው። እዚህ ጋር እንደምታዩት ኦልሬዲ በርተዋል። ሃርድ ዲስኬን መንቀሳቀስ ጀምረዋል። እዚህ ጋር እንደምታዩት በቀይና በሰማያዊ ያስቀምጦልኛል ሃርድ ዲስኬን ማለት ነው። አንዱን ስከፍት እንደዚህ ፋይሎችን ይዟል። እንዲህ አድርገን እንግዲህ መጠቀም እንችላለን።